አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። እስኪ ዛሬ ቀለል ያለ ፓስታ አሰራር መጀመሪያ እዚህ አትክልቶች አሉኝ። 2 ራስ ሽንኩርት ከትፌ ያለሁኝ፣ ድንች አለ፣ ቲማቲም፣ ፍልፍል ሮሚ ወይም ማያቃጥል ቃሪያ፣ ዱባ ያላችሁን አትክልት ማለት ነው ውዶችዬ። ከዛ እዚህ ጋር ድስቱ ጋር ዘይት አድርጌ ያለው ትንሽ 2 ራስ ሽንኩርትና ዘይት ማለት ነው። ከዛ እናማስላለን። ላይክ ሼር ሰብስክራይብ በማድረግ ተባበሩኝ፣ አበረታቱኝ ወዶችዬ። ያው ትንሽ ቪዲዮ መስራት ይከብዳል። ያው የምታበረታቱኝ ደግሞ ተስፋ አለኝ። ለምታበረታቱኝ አመሰግናለሁ ውዶችዬ። ከዛ እዚህ ጋር ቅመሞች አሉ፣ ቅመሞች እጨምራለሁኝ። እንግዲህ መዳም ኩሽና ያሉ ቅመሞች ናቸው። እዛ ቲማቲም አረግና እንግዲህ ሽንኩርትና ቲማቲማችን ከበሰለ በኋላ ትንሽ ውሃውን ከመጠጠ በኋላ ዘይቱ ጋር ማለት ነው ወዶች። ከዛ እንከድነዋለን። በዚህ መልኩ በስሏል ሽንኩርትና ቲማቲሙ። ከዛ ቅመም ነው የምጨምረው ማለት ነው ውዶች። ያው ቪዲዮ መልቀቅ ግዴታ ስለሆነ ነው እንጂ የምር አይመችም ቪዲዮ ለመስራት እራሱ። እና አበረታቱኝ የኔ ወዶችዬ። ከዛ ቶማቶ ማጂ ወይም ሰልሳ ግማሽ ነው የጨመርኩት። ለእናንተ ትንሽ ሊመስላችሁ ይችላል ማለት ነው ውዶች። ከዛ አትክልቱን እንደዚህ ጨመርኩኝ። ያው ማብራት አላበራሁም ነበር እና ግን ትንሽ ተቆርቦብኛል ካሜራው። በዚህ ጋር ውሃ ጥጄ ነበረ፣ የፓስታ ውሃ ማለት ነው ውዶች። ጨው ስጨምር አላስገባሁም። ትንሽ ዘይት አረኩኝ። ከዛ ፓስታ ወይም ስፓጌቲ ይባላል። እኔ ቆራርጬ ነው የማረገው። ሰዎቹ ደቀቅ ያለ ስለሆነ የሚፈልጉት፣ እናንተ እንደፈለጋችሁ ማድረግ ትችላላችሁ። ሙሉውንም ማስገባት ይቻላል። በዚህ መልኩ ይበስላል። ስጓችን ደግሞ እዚህ ደርሰዋል ማለት ነው ወዶች። ያው ካሜራው ትንሽ ተቆራ አድርጎታል። በነገራችን ላይ ምርጥ ነው ማለት ነው። እና ፓስታችንም እየበሰለ ነው። ወደ ማጠንፈፊያ እንወስዳለን ማለት ነው። እና ትኩስ ነገር ስደፉ ቀዝቃዛ ውሃ ዲፉ። ከዛ ቢስሚላ ብላችሁ ዲፉ። ማን ውሃውን ጥሩ ነው። ክርስቲያኖችን በእምነታችሁ የኔ ትኩስ ነገር እንትን ስትሉ በፈጣሪ ይጠበቃለሁ እንዴ ማለት ነው በእኛ በሙስሊሞች። እና ጥሩ ነው ማለት ነው ውዶች። እንደዚህ አድርጉት። ከዛ ቀዝቃዛ ውሃ እናረግበታለን ወደ ፓስታችን፣ ወደ ስጎ ማለት ነው። ስጎ በስሏል በዚህ መልኩ። እና በዚህ መልኩ በስሏል። ግን ካሜራ እንትኑ ማብራት ስላላበራሁኝ ጠቆር ብሏል። የምር ምርጥ ነው ጣዕሙ። ማነው እናመሰግናለን።